ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የአሚናት ዩቲዩብ ተከታታዮች እንደምናችሁ ደህና ናችሁ? ዛሬ ደግሞ ማሳያችሁ የሲኒ ምግብ አሰራር ነው። የሚያስፈልገን ነገሮች የዶሮ ሰድር፣ የተከተፈ የዶሮ ሰድር፣ አንድ እንቁላል፣ ነሻ ዶራ የበቆሎ ዱቄት፣ አንድ ዙብድያ ወይም አንድ ጎድጓዳ ሳህን እና 2 ሚላጋ ሱሳያ፣ የተፈጨ የነጭ ሽንኩርት ዱቄት ፓውደር፣ አንድ ማንኪያ ጨው፣ ቁንዶ በርበሬ ወይም ፍልፍል አስወጥ እና ፔፕሪካ ያስፈልገናል ማለት ነው። እኔ የተጠቀምኩት ግማሽ ኪሎ የዶሮ ሰድር ነው። እናንተ ደግሞ እንደፈለጋችሁ መጠቀም ትችላላችሁ። በዚህ መልኩ ነው የቆረጥኩት፣ ሙረባ ማለት ነው። አሁን ያሳየኋችሁን ግብአት ሁሉ ጨምረዋለሁ ማለት ነው። አሁን ይሄን አደባልቀዋለሁ ማለት ነው። ብስሚላ አደባልቄው ይሄን መስሏል ማለት ነው። ለ10 ደቂቃ እንተወዋለን። ከዛ ከ10 ደቂቃ በኋላ እጠብሰዋለሁ ማለት ነው። ከ10 ደቂቃ በኋላ ተገናኝተናል። መጥበሻ ጥቻለሁ። ዘይት አደርጋለሁ። አሁን ዘይቴ ጋር ልብሎልኛል። ዶሮዬን እጨምራለሁ ማለት ነው። ልክ እንደዚህ ሲሆን አወጣዋለሁ ማለት ነው። ሎን ዛሃቤ ጠብሼው ይሄ ይመስላል ማለት ነው። አሁን ደግሞ ድጋሚ መልሼ ጠብሰዋለሁ። ትንሽ ደረቅ እንዲልልኝ ሙከረመሽ እንዲሆን ማለት ነው። ልክ እንደዚህ ሲሆን አወጣዋለሁ ማለት ነው። ሁለተኛ ጠብሼው ልክ እንደዚህ ይመስላል ማለት ነው። አሁን ሱሱን እንሰራለን ማለት ነው። የሚያስፈልገን ሱሱን ለመስራት 2 ማንኪያ የበቆሎ ዱቄት በውሃ የተበጠበጠ፣ ሱሳያ 2 ማንኪያ፣ ከቸብ 2 ማንኪያ፣ ማር 2 ማንኪያ፣ አትቾ ወይም ኸል አብያት 1 ማንኪያ፣ ጅንጅብል 1 ማንኪያ፣ ነጭ ሽንኩርት 1 ማንኪያ የተፈጨ ማለት ነው። እና ሰሊጥ ስምስም ማለት ነው። ሰሊጥ ያስፈልገናል ማለት ነው። ወደ አሰራሩ መጥበሻ ጥጃለሁ። ትንሽ ዘይት አረጋለሁ። ዝንጅብል አረጋለሁ። ነጭ ሽንኩርት፣ ዝንጅብል አንድ ላይ ጠብሰዋለሁ። ሱሳያ፣ ከቸብ፣ የበቆሎ ዱቄት ውሃ የተበጠበጠ፣ ነሻ፣ ማር፣ አትቾ ኸል አንድ ላይ ትንሽ ይቁላላል ማለት ነው። እንደ 10 ደቂቃ ክሽን ብሎልኛል። ትንሽ ወፈር ብሏል። ማሻአላ እጨምራለሁ የጠበስኩትን ዶሮ ማለት ነው።
አደባልቄ ይሄን መስሏል ማለት ነው። ማሻአላ ተባረከ። ስምስም አረግበታለሁ ከላይ ሰሊጥ ማለት ነው። ለዱቄት ደግሞ በሰል አክደር ማሻአላ ይሄ መስሏል ማለት ነው። ይሄን መስሏል ማለት ነው። አኪል የሲኒ ምግቤ ቪዲዮ ከተመቻችሁ ሼር፣ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ስለምትከታተሉኝ እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።